ሀብት የሚያንበሸብሻችሁ ያልተወራለት ምግብ ላስተዋውቃችሁ። ለስኳር ህመም፣ ለልብ ህመም፣ ለምግብ መፈጨት ችግር ተመራጭ የሆነው ይህ ምግብ ዓለም ትኩረት ሲሰጠው እኛ ግን ረስተነዋል። ብዙዎች በስኳርና ልብ ህመም በሚታመሙበት፣ በደም ግፊትና ኮሌስትሮል መጨመር በሚሳቀቁበት ወቅት ተመራጭ የሆነው ይህ እህል ከገንፎ እስከ ኬክ፣ ከዳቦ እስከ እንጀራ ራሱን እየቀያየረ መቅረብ የሚችል ነው። በሀገራችን በአብዛኛው ቦታ መብቀል የሚችለውና ከስንዴ አንጻር አነስተኛ ውሃ የሚፈጀው ይህ እህል ጥቂቶች በአካል ብዙዎች ደግሞ በስም የምታውቁት ማሽላ ነው። ማሽላ ግሉተን ከሌላቸው እህሎች መሃል ሲሆን ይህም ለልብና ለስኳር ህመም ፍቱን አስብሎታል። የምግብ መፈጨት ችግር ማሽላን ሲያይ ይጠፋል። ለጤና ጠቃሚ የሆኑ የአንጀት ባክቴሪያዎች ማሽላ ሲያገኙ ይበዛሉ። ወዳጄ በነፃ ልምከር፣ ገጠር መሬት ፈልግ፣ ማሽላ ዝራ፣ ምርትህን በጥራት ሰብስብ፣ አስፈጭተ በራስ ብራንድ አሽግ። ለገበያ ከማቅረብ በፊት ግን ህዝባችን ስለ ማሽላ ጠቀሜታ ያለው ግንዛቤ አናሳ ነውና ሰፊ የማስተዋወቅ ስራ ስለሚጠበቅብህ ወገብህን ጠበቅ። አንዴ ካስተዋወቅከው ጤናዬን መጠበቅ ስለምፈልግ የማሽላና ዳቦ ኬክ በላለው እንጀራም የማሽላ ይሁንልኝ የሚሉ ብዙ ሰዎች ወደ አንተ ይመጣሉ። ለውጥ በአንድ ጀንበር አይፈጠርም። በብርታት በጥራት በትዕግስት ስሩ። አይዞን፣ ተስፋ አለን። ተመሳሳይ ስራ ሐሳቦች እንዲደርስ ፎሎ ማድረግ አትርሳ። ላንቺም አትርሺ።